ሰላም እንዴት ናችሁ? ዛሬ ስለ ፕሬግናንሲ ካታጎሪ እንመለከታለን። ይህም ማለት አንድ ነፍሰ ጡር የሆነ ሴት የምትወስደው መድኃኒት ለጽንሱ ካለው ጉዳት አንጻር በአምስት ከፍለን እንመለከታቸዋለን ማለት ነው። አጠቃላይ መድኃኒቶቹን በእነዚህ አምስት ካታጎሪ ውስጥ እንከታቸዋለን። ካታጎሪ ኤ፣ ካታጎሪ ቢ፣ ሲ፣ ዲ እና ኤክስ ብለን እንከፍላቸዋለን። ካታጎሪ ኤ የምንለው ለጽንሱ ምንም አይነት ሪስክ የማያመጣ ሲሆን ካታጎሪ ቢ የምንለው ደግሞ ነፍሰ ጡር የሆኑ እንስሳቶች ላይ ተሞክሮ ምንም አይነት ሪስክ የሌለው ነገር ግን ሰዎች ላይ ምንም አይነት መረጃ ያልተገኘበት ሲሆን ካታጎሪ ሲ የምንላቸው ደግሞ ነፍሰ ጡር የሆኑ እንስሳቶች ላይ ፖዚቲቭ የሆነ ሪስክ ወይ ደግሞ ጉዳት የሚያስከትሉ ነገር ግን ሰዎች ላይ ምንም አይነት መረጃ ያልተገኘላቸው ካታጎሪ ሲ ውስጥ ይመደባሉ። ካታጎሪ ዲ የምንለው ደግሞ ነፍሰ ጡር የሆኑ ሰዎች ወስደውት ፖዚቲቭ የሆነ ሪስክ የታየባቸው ይህም የምንወስደው ሪስክ እና ቤኔፊቱ ታይቶ መሆን አለበት ማለት ነው። ካታጎሪ ኤክስ የምንለው ደግሞ በሰዎችም ሆነ በእንስሳት ላይ ሪስክ ወይ ደግሞ ጉዳት የሚያመጡ መድኃኒቶች ናቸው ማለት ነው። ሌላ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።